በጣም ነው የሚቆጧት። እንደዚህ ነው እነሱ ይታወቃል። አክቹዋሊ እንዲያደምጡላ አይፈልጉም። ነብያችሁን አታሰዱ ምናምን በሚል ስም የሚሰደብ እኮ እንትን የለም። ለምን እንደምትወርጁ ቦታ እኮ አለ። ሚስሩዬ ቦታ አለ። ቁጭ አለች ምስራቅ ባይዘዌ ፕሮፓጋንዳ በጣም አንደኛ ናቸው ሙስሊሞች። ግን አንደኛ በዓለም ላይ እንደነሱ አላየሁ። ሰሚራ ልካለች እና አንድ ሰው ላውርድ እንግዲህ ሉሉ ሰሚራ ገብተሽ ምን ወጣሽ? ሰሚራ ላቂ ሉሉ የሚልም ልኳል። ያ ተሳዳቢው ነው እንደሱ ከሆነ ይወርዳል። ወደ አንድ ተሳዳቢ እንደ ሉሉ ገብተሻል? ስጣት በቃ እሱ ነው የቀረው። ሉላ ገብተሻል? ምናልባት ድምጽ እንትን ላይ ይሰማሻል? ሉላ ነው ለካ ሉሉ ነው። ሉላ ገብተሻል? አንተ በተሳዳቢው ስም ይዘው ነው ያ ተሳዳቢዎች እነሱ ሆነው ባይዘው በቃ ሁሉ ቤት ገብቶ እናንተ ቤት እንደዚህ ይሳደባሉ ምናምን ይላሉ። ሐዲስ ሲነበብ እኮ ነው ተሳደቡ የሚሉት። ሐዲስ ካነበብኩ ተሳደብኩ አይደለም። ሐዲስ ማንበብ አንድ ሰው በእስልምና ላይ ስራ የሚሰራ ሰው ካለ ማለት ነው፣ እቅበተ የሚሰራ ሰው እሱ ራሱ ተሳዳቢ ይላሉ ሙስሊሞች። እና ባለፈው ግን አየን እኮ ማን ተሳዳቢ እንደሆነ። አንድ የእኛን ልጆች ስድብ እንኳን ሊያመጡ አልቻሉም። ሐዲስ አነበቡ ነው ስድብ የሚሉት። ሐዲስ ተናገሩ ያ ነው ስድብ ተብሎ የሚቆጠርብን። እነሱ ግን ሊትራል ብልግናው ሳይቀር ሲሳደቡ ባለዮች አፋቸው ሁሉም ሲሳደቡ የነበሩት ሙስሊሞች ናቸው። ለዛውም ከኡስታዝ ደረጃ ማለት ነው። እና አቡ አይደር ትላለህ፣ ማነው መሐመድ ከድር ትላለህ፣ ወሂድ ትላለህ። እዛ መደዳ ያሉት እነዚህ ህፃናቶቹ ሳይቀር የአብድ አራጅ የሚመስለው ሰውዬ ማነው ስሙን መጥራት አለ። ሊትራል ሲሳደቡ የነበሩት እንዳለ የነሱ ነው ስድብ ተለቃቅሞ የወጣው። አሁንም ግን ፕሮፓጋንዳ ይሰራሉ፣ ይሳደባሉ። እኛ እንሳደብ፣ እኛ ቤት ሲመጡ ሙስሊሞች ስድብ በስድብ፣ እነሱ ቤት ግን ሲኬድ አንድ ስድብ እንኳን የለም። በነገራችን ክርስቲያኖች ሲገቡ ጥያቄ ለመጠየቅ ነው የሚገቡት። እነዚህ ግን ገና ሲመጡ ስድብ በስድብ ነው የሚያደርጉት። ቤቱን በቃ ያጥለቀልቁታል። በቃ እንደ ቅድም ሕፃን ልጅ ማለት ነው። አንተ ደነጽ ነው ምናምን ያለ በሕፃንነቱ እንደዛ ነው የሚያስለምደው። ቢኒ በጣም ነው የሚገርመው እኮ። እና ሰሚራ ከቻልሽ ግቢ፣ ካልቻልሽ ደግሞ ችግር የለውም። ግን እዚህ ቤት እስካሁን ድረስ ስድብ አልሰማሽም ማለት ሌላ ሙስሊሞችም የሚረዱት ነገር ነው። እስካሁን ድረስ የተሳደበ አለ ብዬ አላስብም። በፍጹምም የለም። ምናልባት ቁርአን ላይ ያለው ሲነበብ ስድብ ከሆነ፣ ሀዲሳቶቹ ሲነበቡ ስድብ ከሆነ እየተሳደብነው እኛ ሳንሆን ራሶቻችሁ መጽሐፍት ናቸው ማለት ነው። እና ሰፊ ልብና አስተዋይ የሆነ አእምሮ ሊኖረን የግድ ይላል። የምናገናዝብ ልንሆን ማለት ነው። በአረብኛ የተጻፈ እንፈቅድላታለን። ባሩክ ከገባሽ ጥያቄ እንፈቅድላታለን ለእሷ ብቻ። እሺ እንዴት አብሮ ቢኒ ስለ ሩሑል ቅዱስ ምን ነበር ያለም ያወራቸው ነበረ? ስለ ሩሑል ቅዱስ ነው እያወራን ያለ ነው። ሩሑል ቅዱስ ማን ነው እያለን ነው። ኦኬ ይሄ ሱረቱ ነሕል ስንት ነው? ማን ሱራ ነው አይችልም ማለት እሺ እናና ባይዛዌ እኛ በእውነት ሙስሊሞችን እየነጠቅን ክርስቲያን እናደርጋለን። እናንተ ደግሞ በድራማ አሰለምን ብላችሁ ቀጥሉ። እኛ በእውነት ነው። በጣም ብዙ ሰዎች ነው በመምህራን ጋር እየተማሩ ያሉት። እውነት ቀልድ እንዳይመስላችሁ፣ በጣም ብዙ በእውነት ነው። ደግሞ ውሸት አይደለም። በእውነት ወደ ክርስትና እናመጣለን። እናንተ በድራማ አትደሙ። ሱራ 16 አንቀጽ 102 እሺ ምን ይላል? ንገረን እንዴ። ነዘለ ቢሂ ሩህ እሺ ነዘለ ቢሂ ሩህ ሩሑል ቅዱስ ይላል እዛ ጋር ቦታ
እሺ ምን ማለት ነው? ማባይ ቁርአን ይዛላችሁ መሰለኝ ትክፈት። አይ ምንድነው ለማለት እኛ ሩል ቅዱስ ማን ነው የሚለውን ልነግርህ ነው። እሺ አዎ እስቲ እኔ እዚህ ጋር ከፍቼ አነበዋለሁ ግን አልከፍትልም። ላንብበው። እሺ ቆይ 16:102 ነው ያልከው እ ምን አልክ? ንገረኛ ወንድሜ። 16:102 ነው ያልከው? አዎ እሺ ሱረቱ ነህል የንም ምዕራፍ 102ኛ አያ። እሺ እንደዚህ ይላል፣ እነዚያ ያመኑትን ለማረጋጋት ሙስሊሞችን ለመምራት ለማብሰር እሺ ቅዱሱ መንፈስ እውነተኛ ሲሆን ከጌታ ወረደው በላቸው ይላል። እሺ ምንድነው አሁን እዚህ ጋር ከጌታ ወርዶ ለሙሐመድ ወህይ ያመላለስ የነበር ማን ነው? እሺ ቅዱሱ መንፈስ አወረደው ይላል። እሺ ቅዱሱ መንፈስ ጅብሪል ነው ልትል ነው? መጀመሪያ እያልከ የነበረ ቅዱሱ መንፈስ ለራሱ አላህ ነው ምናምን እያልክ ነበር። ሌላ አካል ነው ምናምን እያልክ ነበር። አሁን እዚህ ጋር ምን ነው የሚያሳየው? ከአላህ እንደሚላክ ነው እኮ። ሌላ አካል ነው እኮ። ማንም ቢሆን ከአላህ እንደሚላክ ነው። ሌላ አካል ነው ግን ሌላ አካል ሆነ አሁን በማን ትእዛዝ ነው የሚሄደው? በማን ነው የሚላከው? አላህ ነው የሚላከው። እሱማ ቅድም እኔ ያልኩትም እኮ መሬም ጋር የመጣው እኮ ከጌታ ዘንድ ተልኬ መጥቻለሁ ብሏል እያልኩ ነው። አዋ ስለዚህ ከጌታ ዘንድ የሚላክ አንድ ሚላኩ ሰው አለ ከሱ በላይ የሆነ ማለት ነው። አይ ለምሳሌ አንተ ልጅህን ብትልከው ካንተ ያንሳል ስለ አሁን ልጅ እንዴት ነው አንተ ከልጅ በላይ የምትሆነው? ቆይ እንዴት ነው ከልጅ በላይ የምትሆነው? ንገረኝ። ልጅነቱን ያጣል። እሱም ሰው አንተም ሰው ናቸው አይደለ? አንተ አባት እሱ ልጅ መሆኑን አይቀርም። ልጅህን ስለላከው ከልጅነት ወጥቶ እንስሳ አይሆንም፣ ልጅ እንደሆነ ነው የሚቀጥለው። አንተም ሰው እሱም ሰው ነው የሚሆኑት አይደለ? የምትሆኑት ምንድነው የሚቀርበት ነገር ማለት ባህሪውን በተመለከተ ነው እኔ የምጠይቀህ። አንተ ሰው ነህ፣ ልጅ ሰው ነው። ልጅህን ስለላከው ከሰውነት ባህሪ ተቀይሮ እንስሳ ይሆናል? መልስልኝ እስቲ። ሰምተኸኛል? ይሰማሃል? ሰማችኋል አይደል? ሰሚራ ነይ ግቢ። ስለዚህ እሺ ቴንኪው የቸውሃ። ስለዚህ በባህሪ ምንም ለውጥ ካላመጣ ምንም ችግር የለውም ከአላህ ተልኮ መምጣቱ። ቅድምም ብያለሁ እኮ መንፈስ ስለሆነ ያላ መንፈስ ስለሆነ ባህሪው የመላክ ነው ባህሪው። ያ መሆኑ ግን ከአላህ ያነሰ ባህሪ ያለው ማለት አይደለም እኮ። የአላህ ትእዛዝ ኮማንድ ነው ተብሏል እኮ። ኮማንዱ ደግሞ ያልተፈጠረ ስለሆነ ማለት ነው። ስለዚህ መላኩ በባህሪ ላይ የሚያመጣ ለውጥ የለም። ግብርን ነው የሚያሳየው ወይም ደግሞ የስራ ድርሻን ነው የሚያሳየው። መንፈስ የሚላክ ስለሆነ መንፈሱ የሚወጣ ስለሆነ ኦኬ ወረድክ። አይ ጉድ አይዲያ እያሉ አስቸገሩን። ጉድ አይዲያ እኮ ምንም የማያውቅ እኮ ልጅ ነው። እናንተ ጋር መጥቶ ራሱ ቁርአን በ21 ዓመት የወረደ ነው ብሎ ባለፈው ሲናገር ነበርና በዛ ምን ነበር ደግሞ ሲል ነበር እስልምና በሙሳ ጊዜ የለም፣ በኢሳ ጊዜ የለም፣ በኢብራሂም ጊዜ የለም እያለ ሲናዘዝ አልነበረ? የመሐመድ ጊዜ ነው የነበረው ብሎ አልቸዋል እኮ። ከሰማችሁት እንግዲህ መጽሐፍ የጻፈሰ ነው። እስልምና ላይ ጎበዝ ልጅ ነው፣ ተቀበሉት፣ እንደሱ መስክሩ። እስልምና በኢብራሂም ጊዜ የለም፣ እስልምና በሙሳ ጊዜ የለም፣ እስልምና በኢሳ ጊዜ የለም፣ እስልምና በመሐመድ ጊዜ ብቻ ነው። ጉድ እኮ ትቀበሉታላችሁ ነው። እዚህ ጋር በጠረ ማለት ነው ምሁርነቱ ይቀራል። እሺ ከላይ የገባው ልጅ ኤማጅ ነው 34 ነው። አይ ነው ጄ ነው መጨረሻው። እሺ 34 መጨረሻው። ለማንኛውም ሙስሊም ነህ?
ጉድ እኮ ነው። ከላይ ያለው ሙስሊም ነህ ካልሆነ እንግዲህ እኔ ምን አነሳለሁ መሰላችሁ? ሙስሊሞች ስለ ሩል ቅዱስ መመለስ ፍላጎት ከሌላችሁ የመሐመድ ጉዳይን ፎርዋርድ እናደርገዋለን እዚህ ጋር ማለት ነው። ችግር ካለ ስለ አምላካችሁ ለማውራት ካልፈለጋችሁ እሺ። ስለዚህ መልስ የለም፣ ወፍ የለም። ሩል ቅዱስ ማን እንደሆነ አይታወቅም። እሺ ማጠቃለያ ልስጥበትና ሌላ ሀሳብ አነሳ። የሚመልሳለ አማኑ አይ ቲንክ ክርስቲያን መሰለችኝ፣ ወይም ክርስቲያን የሴት ፕሮፋይል ነው ያለው። ሴት ወንድ ነው መሰለኝ አማኑ። ስለዚህ በእስልምና አስተምህሮ ውስጥ አንድ አምላክ የሚባል አንድ አካል አንድ አምላክ እንኳን ልንቀበላቸው እንችላለን ቁርአን ላይ ስላለ። እኔ በእርግጥ የለም አንዱ ነኝ ብሎ ነው የተናገረው። አንዱ ነው። እሺ አላህ ከአማልክቱ አንዱ ነው እንበለው፣ አንዱ አምላክ ነው እንበለው። ግን የአንዱ አምላክ አንድ አካል ነው የሚል ማስረጃ የለም እስልምና ውስጥ። አለ ካለ ማስረጃ፣ ከሌለ ግን እስልምና ውስጥ ያለው አስተምሮ በአካል በመለኮት አንድ በአካልም አንድ ነኝ ብሎ የተናገረበት ቦታ ባይዘው ሌሎቹ ቢናገሩለት ራሱ መልስ ሊሆን አይችልም። እስላማዊ አርጊመንቶችን ነው የምናነሳው። አላህ ራሱ እኔ በአካልም በመለኮትም አንድ ነኝ ብሎ የተናገረበትን ቦታ ማቅረብ ግዴታ አለባችሁ በመጀመሪያ ደረጃ። ይሄ ቀጥታ ጥያቄያችን በዚህ መሰረት ነው የምታመጡት። አላህ በመለኮትም በአካልም አንድ መሆኑን የሚያሳይ ቦታ ታመጣላችሁ። ያ ደግሞ ሰዎች የተናገሩለት አይደለም። በል አላህ እሱ አንድ ነው ምናምን የሚል ሳይሆን እኔ አላህ አንድ ነኝ አንድ አካል አለኝ ብሎ የተናገረበትን ይሄን እንድታመጡ እንፈልጋለን። ይሄ ሙግታችሁ ስለሆነ እናንተ የጅል ሙግት ስለምታመጡ ማለት ነው። ኡስታዞቻችሁ ትላልቆቹ ሳይቀሩ ኢየሱስ ክርስቶስ የቱ ጋር ነው እኔ ቃል ነኝ ያለበት ቦታ ስለ ቃል ሊያወራው ሲገቡ ቃል ነኝ ያለበትን ቦታ አምጡ አሳዩን ቃል በቃል የሚል የጅል ሙግት ስለምታነሱ ማለት ነው። ተመሳሳይ አርጊመንት ነው የምናነሳባችሁ። የቱ ጋር ነው አላህ እኔ አምላክ ነኝ ብሎ የተናገረው በራሱ አንደበት፣ ወይም ደግሞ እኔ አንድ አምላክ ነኝ ብሎ የተናገረው? ባይዘው እኔ አንድ አምላክ ነኝ ብሎ አላህ የተናገረበትን ቦታ የለም። አሃድ የሚለውን አንድ ነው ብለን እንኳን ብንይዝላችሁ ሰዎች ነው የተናገሩለት። ማን እንደተናገሩለት አናውቅም። በልሱ አላህ አንድ ነው እየተባለ ነው የሚነገርለት። ስለዚህ ማን ነው በደም የሌለት? እሱ ራሱ እኔ አንድ አምላክ ነኝ ያለበት ቦታ የታለ? ያ አንዱ አምላክ ደግሞ አንድ አካል እንዳለው እኔ አንድ አካል ያለኝ ያለበት ቦታ የታለ? ራሱ እግዚአብሔር መንፈስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ያለበትን ቦታ አምጡት ሌል የቱ ጋር ነው አላህ እኔ አንድ አምላክ ነኝ እኔ አንድ አካል ነኝ ብሎ የተናገረበት ቦታ? ሰው የተናገረለት እንዳታመጡ። ምንም ብታወሩ አንድ አምላክ ሲጀመር አላህ የሚባል አምላክ የለም ወንድሜ። ሴክ ኦፍ አርጊመንት እኮ ነው ከእናንተ ጋር በራሳችሁ አስተምሮ ለመናገር ነው እንጂ አላህ የሚባል አምላክ የለም ወንድሜ። ተስፋ ቁረጥ እሺ። ተናግሮ የማያውቀን አምላክ እንዴት አድርገህ ነው አለህ የምትለው? የአምላክ መኖሩን እንኳን ማረጋገጥ አይቻልም በእስልምና ውስጥ እውነት ለመናገር። አይ መናደድ እንኳን ተው ችግር የለም እሺ። አንተ ያንተን ሐሳብ እያነሳው ከዚህ በኋላ አልመልስም፣ ያንተን አጀንዳ እንዳልቀበል ማለት ነው። ስለዚህ ይሄን መልስ ከሌላችሁ ምን አይነት ጥያቄ እንጠይቃለን መሰላችሁ? ለምንድን ነው መሐመድ ከህፃናት ጋር መተኛት የሚያስደስተው? በዚህ መንገድ ሄዱበት እንጂ ተውተው ይረሳል። ይኸውልሽ ማሂ አሁን እኛ የእስልምናን ዋና አስተምሮ ነው የምንለውን አላህ ምናምን ስንላቸው አይገቡም እኮ መልስ አይሰጡም። ማለት ለእነሱ አምላካቸው መሐመድ ነው። ባይዘው ወይም መሐመድ ነው አምላካቸው፣ አላህ አይደለም አምላካቸው። አላህ ሲባል ምንም አይመስላቸው። ዓለም ላይ ተሽ ከሆነ አላህ የሆነ ነገር ቢባል ምንም አይልም። እነሱ የሚነሱት ምንድነው? ቁርአን ሲቃጠልና የመሐመድ ድምፅ የሆነ ነገር ሲባል ነው የሚሉት። ዓለምን ያዙ ይልቀቁኝ። ስለ አላህ ብዙ ነገር አንስቶ እፎይ ብዙ ነገር ተናግሯል። አንድም ሰው ምንም አላለም። ስለ መሐመድ ነው በቃ ያሉት። ነብያችን እንደዚህ ሆነ እና በእርግጥ አምላካቸው መሐመድ ነው። በእርግጥ የሚያመልኩት መሐመድ ነው። ከመሐመድ የተለየ ሀሳብ ስታነሺ ሙስሊሞች ምንም አይመስላቸውም። በጣም ስስ ብልታቸው መሐመድ ነው። መሐመድ ደግሞ ድክመታቸው ብቻ ሳይሆን ደግሞ በጣም በኃጢአትና በኃጢአት ብቻ አይደለም በመጥፎ ስራ የተጨማለቀ ነው። ህፃናት ሴቶች ጋር ይተኛል።
ሰዎች ደግሞ ለምንድን ነው ህፃናት ሴት የማታገቡት ብሎ ይመክራል። ድንግል የሆነች ሴት ልጅ የሆነች ሴት አግብተህ ከእሷ ጋር ብትጫወት አይሻልም ወይ? እንዴት ትልቅ ሴት ታገባለህ ብሎ ያከላክል ነበር ባይዘዌ ማለት ነው። እና ሞለስተር ነው መሰለኝ ይሄ እንደዚህ ህፃናት የሚወዱ ሰዎች አሉ፣ ቻይልድ ምናምን ማለት ነው። የዛ በሽታ ተጠቂ ሳይሆን አይገርም። እሺ አሁን በየትኛው ነው እሺ ሂስኮካ ገብተሻል ወይስ እየዞረ ነው? ገብቻለሁ። ወንድና እሺ በየትኛው ርዕስ ነው መወያየት የምትፈልገው? በሩሐል ቅዱስ ወይስ በመሐመድ ጉዳይ ወይስ ደግሞ መጠየቅ የፈለግኩት በቁርአን ውስጥ ስለ ኢየሱስ ክርስቶስ አምላክነት በግልጽ የሚናገር ነገር አለ ወይ? ይህን ያልኩበት የሆነ ጊዜ አንድ ሙስሊም ሲመሰክር እኔ እንደውም ቁርአንን አንብቤ ነው ክርስቲያን የሆንኩት። ቁርአን ውስጥ በቃ በደምብ ስለ ኢየሱስ ክርስቶስ አምላክነት የሚናገር አለ። ይህንን ስጠይቃቸው ዞር ብለው እንትን ብለው ከዚህ የበለጠ ማንበብ ጀመርኩ። በዛ ምክንያት ክርስቲያን ሆንኩ ስላለ ነው። እና ስለ ክርስቶስ አምላክነት የሚያስረዳ ካለ እሱን ያንን እንትን ካሳየናቸው የበለጠ ስለ ኢየሱስ ክርስቶስ ለማሳመን ይቀለናል ብዬ አለ ማለት ኢየሱስ ተብሎ ባይቀመጥም የዳቦ ስም ሰጠውት ኢሳ ብለው ያስቀመጡት ክፍል አለ እና እዛ ክፍል ላይ ስለ እሱ ሄደ እያንዳንዱ የተነገሩትን ክፍሎች ሄደ ብታገጣጥማቸው ሴናሪዮን አገጣጥመህ ኮንክሉዥኑ ኢሳ ማለት በእስልምና አስተምሮ ፈጣሪ መሆኑን የምታረጋግጥበት መንገድ ነው ያሉት እና ፕሮሚሶቹ ወይም ደግሞ ለእሱ የተነገሩት ነገሮች በጠቅላላ ከነብይም በላይ የሆነ የአምላክነት ማዕረግ ያለው ነው ባይዘዌ ማለት ነው። ኢሳ ከምን ይጀምራል መሰለ? በመጀመሪያ ደረጃ የመጣው ራሱ እንደ ሰው ልጆች ከመሬት ምናምን ሳይሆን ከሰማይ ነው የመጣው። በሱረቱም አይ ቲንክ ኢሳ ላይ ነው፣ በሱረቱ አሊምራን ላይ አሊምራን 55 ላይ አካባቢ ይመስላል። ከጌታችሁ ዘንድ በተአምር መጣው ይላል። ከጌታችሁ ዘንድ በተአምር መጣው ራሱ ነው እንደዚህ ብሎ የሚለው። ኦኬ ስለዚህ በመጀመሪያ የመጣው ከሰማይ ነው፣ ከአላህ ዘንድ። አላህ ያለው የት ነው? ከአርሽ በላይ፣ ከሰባቱ ሰማይ በላይ፣ ከአርሽ በላይ ነው። ስለዚህ ከዛ ዘንድ ነው፣ ከጌታቸው ዘንድ ነው የመጣው። ሙስሊሞች ግን ከጌታዬ ዘንድ በተአምር መጣው ብሎ እንዲል አድርገውታል። ግን ቁርአኑ የሚለው ከጌታችሁ ዘንድ ነው። ታማኝነት ይጎድለዋል። ከጌታችሁና ከጌታችን ዘንድ ከጌታዬ ማለት ልዩነት አለው። ስለዚህ ለሙስሊሞች ጌታ እየተባለው ለእሱ ግን ጌታው አይደለም አባቱ ነው። ኦኬ አንድ እሱ ነው የመጀመሪያው። ሁለተኛ ደግሞ ልክ የመወለዱ ነገር ሲነገር ማለት ነው እኛ መጽሐፍ ቅዱስ ላይ እንዳለው ባይሆንም ያው ወደ መሬም እንዴት አድርጎ ወይም ደግሞ የመረገዙ ጉዳይ ማለት ነው ሰው የመሆኑ ጉዳይ እንዴት ነው የሚለውን ሲናገር እናንተ የመጽሐፉ ሰዎች በሃይማኖት ላይ ወሰንን አትለፉ፣ እውነትን እንጂ ሐሰትን በአላህ ላይ ሐሰት አትናገሩ ይልና የመርየም ልጅ አልመሲህ ኢሳ ይላል። መሲሁን ማለት ነው ክርስቶስን ለማለት ነው። ወደ መርየም የተጣለ ቃሉም ይላል። ተመልከት፣ ወደ መርየም የተጣለ ምን ቃሏል? ስለዚህ ከመጣሉ በፊት የነበረ አንድን ነገር የምትጥለው የነበረ ነገር ነው አይደል? የምትጥለው ያልነበረ ነገር አይጣልም። ዝም ብለህ የሌለ ነገር አንስተህ ልጥል አችልም። ስለዚህ ከአላህ ዘንድ የነበረው ወደ መርየም የተጣለ ምንድን ነው አለ? ቃሉም የማን የአላህ ቃል ቃሉ ከእርሱ የሆነ መንፈስ ብቻ ነው አለ ስለ ኢሳ ሲናገር ማለት ነው። ስለዚህ አስቀድሞ ከጌታችሁ ዘንድ በተአምር መጣው አለ። ከዛ በኋላ ያ የነበረው ኢሳ ወደ መርየም ተጣለ ማለት ነው። የተጣለው ደግሞ ምንድን ነው ብለህ ስትል የአላህ ቃል ነው። ለዚህ ነው ብዙ ቦታ ላይ ስለ ኢሳ ሲናገር እሱ የአላህ ቃል ተብሎ የተነገረው። ሱራ 3:39 ላይ ሄደ ስታነብ የሀያ ብለው ያስቀመጡት ወይ መጥምቁ ዮሐንስን ለመናገር የሚፈልጉት የመጣበት ምክንያቱ እንኳን የተወለደበት ምክንያቱ እንኳን ምንድን ነው አለ? የአላህ ቃል የሆነውን ኢሳን እሱ እንደሚወለድ ለማብሰር ነው ብሎ ተናግሯል ማለት ነው። ስለዚህ የአላህ ቃል መሆኑ የተረጋገጠ ነው። በሐዲስ ላይ ማምጣት ይቻላል። በሐዲስ ላይም ኢሳ የአላህ ቃል ነው ተብሎ ማለት ነው። ስለዚህ ከአላህ ዘንድ የመጣ ከአላህ ዘንድ የነበረ ቃል ወደ መርየም ተጣለ አለ። ልክ ሲጣል ሰው ሆነ አለ። ሲጣል ሰው ሆነ ማለት ነው። ስለዚህ ሰው የሆነበትን መንገድ
ወይም ከድንግል ሴት እንዲጸነስ ያስፈልገው? ማን ነው እንዲጸነስስ ያደረገው? ምንድነውስ ዋናው ነገር ብለህ ሄደህ ስታይ ትልቅ ሚስጥር አለው ማለት ነው። ምክንያቱም ይሄ አካል እናት ብቻ እንጂ አባት የለውም። እሱ እስከሚመጣበት ሰዓት ድረስ ደግሞ ሰዎች በምን ነበር ሲራቡ የነበሩት? ከእናትና ከአባት ነበር ሲገኙ ነበር። ልክ እሱ ጋር ሲደርስ ለምንድን ነው ይሄ ነገር የመጣው? አንደኛ ድንግል መሆኗ እናቱ፣ ሁለተኛ ያለአባት ብቻ ለምንድን ነው ከእርሷ የተወለደው? ሶስተኛ የአላህ ቃል ነው። አራተኛ ከአላህ ዘንድ የነበረ ቃል የተጣለ ነው። እነዚህ ነገሮች ምንድን ነው የሚያመለክቱት ብለህ ስታይ ከባድ ነገር ያመለክታል ማለት ነው። ያው ከኛ የተወሰደ ሀሳብ ነው፣ ግን ሸፈፍ ለማድረግ የተቀመጠ ነው። ስለዚህ ወደ መሬም ተጣለ፣ መሬም አረገዘችው ማለት ነው። አረገዘችው። ኦኬ፣ አባቱ ማን ነው? ማን ያስረገዘው ማን ነው የሚለው ይሄ ጥያቄ ነው። ምክንያቱም እፍ ያለበት አካል አለ። እፍ ሲል ወዲያው ነው የተረገዘው። ያቺ መሬም ሆይ ብልቷን የጠበቀች ይልና በእርሱም ይላል በብልቷ ውስጥም ከመንፈሳችን ነፋን ይላል። ባይዘዌ ጅብሪል መንፈስ አለመሆኑን ራሱ እዚህ ጋር ያመለክታል። ከመንፈሳችን ነፋን። ሙስሊሞች ግን ጅብሪል መንፈስ ነው ይላሉ፣ ሩል ቅዱስ ነው ይላሉ። ስለዚህ ጅብሪል ነው የተነፋባት መሬም ላይ አላህ ነው የነፋው። ጅብሪል ነው የተናገረ ይላል። ተናገረ። ሰዎች መሬምን አሟት፣ ክፉን ነገር ሰራሽ፣ እናትሽ አመንዝራ አልነበረችም፣ አባትሽም እንደዛው፣ አንቺ ከየት አመጣሽ፣ ባል ሳይኖርሽ እንዴት አረገሽ ብለው ሲሏት ወደ ልጁ አመለከተች። ልጁም ደግሞ በአንቀልባ ላይ ሁሉ ተናገረ። እኔ ከአላህ ዘንድ ነው የመጣሁት፣ መጽሐፍ ተሰጥቶኛል፣ እንደዚህ አድርጎኛል ምናምን ብሎ ተናገረ። ገና እንደተወለደ ጨቅላ ሆነው ማለት ነው። ተመልከት። ስለዚህ ታምሩ ከመጀመሪያ ነው የጀመረው ማለት ነው። ከዛ በኋላ ደግሞ ሌላ ምን ፕሮሚስ አለ መሰለ? መርየም እና ኢሳ ብቻ በዓለም ላይ ካሉ ሰዎች ሁሉ ተመርጠው እነሱ ብቻ ሲወለዱ ሴጣን አልነካቸውም። የአደም ልጆችን በጠቅላላ ሴጣን ይቆረጥጣቸዋል ሲወለዱ። ለዚህ ነው ሕፃን ልጅ ሲወለድ የሚያለቅሰው ሴጣን ስለሚቆረጥጠው ነው ብሎ መሐመድ ተናገረ። በዓለም ላይ ለመርየምና ለኢሳ ብቻ ነው አላህ ጠብቋቸው ያልቆረጥጣቸው አለ። እንዴ ለምን? ምንድነው ልዩ ያደረጋቸው? እነሱ ከእስልምና ነቢያት ለምንድነው ልዩ የሆኑበት ምክንያት? ስለዚህ እነዚህን ሁሉ ይዘህ ስታይ ሌላ ነገር አለ ማለት ነው። በዚህ ብቻ ያመቃል። ከዛ በኋላ ኢሳ ምን ይላል መሰለ? ከጌታችሁ ዘንድ በተአምር መጣው ካለ በኋላ እኔ ለእናንተ እንደ ወፍ ቅርጽ እፈጥራለሁ አለ። ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም ተነፍስበታለሁ፣ በአላህ ፈቃድም ልጅ ይሆናል። ምንድነው ወፍ ይሆናል፣ ይበራል አለ። ተመልከት። ከዛ በኋላ ኢሳ ልክ እንደ አላህ በጭቃ አንስቶ ወፍ ፈጠረ። ያቺ የተፈጠረች ወፍ ደግሞ ክንፍ ያላት፣ ላባ ያላት፣ ልብ ያላት ማንስትሬት የምታደርግ ናት። በነገራችን ኢሳ የፈጠራት። ከዛ በኋላ አፍ ብሎ ነፋባት፣ በአላህ ፈቃድ ወፍ ሆነች። በአላህ ፈቃድ ማለት አላህ ፈቃድ ሰጥቶታል፣ ወይም ደግሞ ፈቃዱ ተስማምተዋል ማለት ነው። ኢሳ መፍጠር ስለሚችል ቃሉ ስለሆነ ሁሉን ነገር አላህ የፈጠረው በቃሉ ስለሆነ ኢሳም ደግሞ የአላህ ቃል ስለሆነ መፍጠር ስለሚችል በአላህ ፈቃድ ፈጠረ ማለት በሁለቱ ስምምነት ወፍ ፈጠረ ነው የሚለው ማለት ነው። ስለዚህ ለዚህ ማስረጃ እንዲሆን አንድ አልቁርጡቢ የሚባል ሙፈሲር አለ። እሱ ምን ብሎ ተናገረ መሰለ? ኢሳ የፈጠረው ወፍ አለ፣ ኢሳ የፈጠራት ወፍ አለ ከአላህ ከፈጠራት ምንድነው የምትለይ መሆኗን ለማሳወቅ አላህ ምን አደረገ አለ? ኢሳ ወፏን ከፈጠረ በኋላ ለቀቃት አለ። ከዛ በረረች አለ። ሰዎች ከአይናቸው እስከምጠፋ ድረስ በረረች፣ ወደ ላይ በረረች አለ። ልክ ከአይናቸው ስጠፋ ወደቀችና ወደ ታች ወድቃ ሞተች አለ። ይሄ የሆነበት አለ የአላህ ፍጥረትንና የኢሳ ፍጥረትን ለመለየት ነው ብሎ እንደዚህ ብሎ ፈስሯል ማለት ነው። ስለዚህ ኢሳ ራሱን የፈጠረው ማለት ነው። ከዛ በኋላ ይቀጥልና ምን ብሎ ይናገራል? እኔ በታምር መጣሁ ይላል። አይነ ዕውርን አበራለሁ፣ ለምጻምን አነጻለሁ፣ የሞተን አስነሳለሁ አለ። ኢሳ ብቻ ነው እንደዚህ የተባለው በነገራችን ከእስልምና ውስጥ። ከዛ በኋላ ትልቅ ነገር ተናገረ። በቤታችሁ ውስጥ የምታደልቡትን እነግራችኋለሁ። ሰዎች ሁሉ በቤታቸው ውስጥ ምን እንደሚሰሩ ያውቃል ኢሳ፣ እውቀትም አለው ማለት ነው። ይሄ ሁሉ ተነገረለት። ታውቃለህ? ይሄን ሁሉ ተነገረ። ከዛ መጨረሻ ላይ ምን ተነገረለት ደግሞ? ሊሞት ሲል ደግሞ እንዳይሞት ከለከለውና ሁሉም ነቢያት እንዲሞቱ ወስኖባቸው ኢቨን መሐመድ የሚባለው እንኳን የመጨረሻ ነብይ የተባለው በመርዝ ተሰቃይቶ እንዲሞት አድርጎት አላህ። ወደ ኢሳ ሲመጣ ግን
አንዳች ነጥብ ጨረቱን ሳይነኩት ወደ ሰማይ ወሰድኩት ይላል። ባይዘዌ ጣራ ቀድጄ ወደ ላይ ወሰድኩት እና ተመልሶ መጥቶ ደግሞ በጽድቅ ይፈርዳል፣ በሰዎች ላይ ሁሉ በጽድቅ ይፈርዳል ተብሎ ተነግሯል። ይህን ሁሉ ነገር አንብቦ ሰው እንዴት ነው ክርስቲያን የማይሆነው? ይሄ እኮ የመጽሐፍ ቅዱስ ክፍል ነው በነገራችን ላይ። ይህን ሁሉ አንብቦ ማለት ነው። ይህን አንብቦ ክርስቲያን ካልሆነ አንድ ሰው ሙስሊም ሊሆን አይችልም። ግን ይህን በቅንነት አያነቡትም ሙስሊሞች። ይህንም እንዲያነቡ ደግሞ አይገፋፏቸውም፣ ያጣመሞታል። እነማን? የሙስሊም ውስጣዞች ማለት ነው። ስለዚህ አሁን እሱ የት ነው ያለው? ከአርሽ በላይ በአላህ ዘንድ ነው ያለው። ወደ እኔ ወሳጅ ነኝ ስላለው እሱ ዘንድ ወስዱታል። 2000 ዓመት ሙሉ ኢሳ ምን እያደረገ ነው? እየበላ ነው? እየጠጣ ነው? ምን እያደረገ ነው? እንዴት ነው ሳይበላ ሳይጠጣ የሚኖረው? አያረጅም? ሲመጣ እንግዲህ ይመጣል ተብሏል። በሚመጣበት ሰዓት ላይ ሊያረጅ አይችልም መቼም። ሳያረጅ 2000 ዓመት ሙሉ አለ ማለት ነው። ከዛ መጥቶ ሲመጣ ግን እንትን ነው ምንድን ነው አሸባሪ ሆኖ ነው የሚመጣው። ባይዘው ሲመለስ አሸባሪ ይሆናል ብሎ ነው። ልክ እንደ አይሲስ መስቀል ሊሰብር አሳማ ሊገድልና ጄዚያ ሊያስቀር ግን በቅንነት ሊፈርድና ማን ነው ደጃል የሚባል የእሱ ተቃዋሚ አለ። ባይዘዌ የነቢያት ተቃዋሚ መንፈስ የሚባል እኔ አላውቅም። የአምላክ ተቃዋሚ እንደሆኑ ነው የማውቀው። የኢሳ ተቃዋሚ የሚባል ደጃል ይመጣል፣ እሱን ይገለዋል ይላል። ለምን ኢሳን እንደሚቃወሙ አላውቅም። ኢሳ አምላክ ካልሆነ ተቃዋሚ የሚሆን የሚመጣበት ምክንያት ምንድን ነው? ኦኬ። ስለዚህ እነዚህ ነገሮች አንብቦ አንድ ሰው አዎ እውነት ነው ክርስቲያን ያደርገዋል። በደንብ ቁርአንን ያነበበ ሰው። ሌሎችም እኛ ያልደረስንባቸው የተጻፉ ብዙ ነገሮች ደግሞ ሊኖሩ ይችላሉ። ሌላ ጥያቄ ደግሞ እኛ ሰፈር ሆነ ወደ ክርስትና መቀየር የሚፈልግ ልጅ ነበረ እና ለማማይ በውስጥ አውርቻት እስካሁን አልመለሰችልኝ። እሱንም እንድታስታውስልኝ ነበር። ያው እኔ ፎሎ ላድርግ፣ እሷ ቢዚ ልትሆን ትችላለች። ያው ማሜ ብዙ ሰው ስለምታወራ አገናኘው ከኔ ጋር እና ይኸው መልስ ይልሃለሁ። ፎሎ ባካረግ ማሜም እየሰማች ከሆነ ያው ትመልስልሃለች። ወጣ ካላለች ብዙ ጊዜ ትወጣለች እና ለእኔም አገናኘኝ። እኔ ብዙዎች እስልምናን ለቀው እየወጡ ነው። ከሊጥ ጋር ጨዋታ የደበራቸው ይሄ ሃይማኖት አይደለም፣ የዱርዬ የሰንበት ምንድን ይቅርታ አድርግ እንደዚህ ልላቸው አልፈልግም። ሙስሊሞች ብዙ ሙስሊሞች ስላሉ ይቅርታ እንደዚህ ያላቸው ብቻ። ግን እስልምና ውስጥ ያለው ነገር ሁሉ ነገር ከወገብ በታች ነው። ስለዚህ የዘላለም ህይወት ጉዳይም የለም። ባይዘዌ በእስልምና ውስጥ የዘላለም ህይወት ጉዳይ ሴት ነው። ለዘላለሙ ደስታ ይሰጡናል ብለው የሚያስቡት ሴት ነው። ፕሮሚስ የተገባላቸውም ሴት ነው። እና ይሄ ከቅዱሱ አምላክ የሚገኝ ምንድነው ተስፋ አይደለም። እንዴት ቅዱስ አምላክ የሆነ አንድ አምላክ ሰማይ ምድርን የፈጠረ ሰማያት፣ ከዋክብት፣ ጨረቃ ይቅርታ በፊቱ ንጹህ አይደሉም የተባሉለት አምላክ እንዴት ነው እንደ ሴት ደላላ ይቅርታ አድርጉልኝና ይሄን ካደረክ ይሄን ሴት እሰጥሃለሁ፣ ሰው ከገደልክልኝ 72 ሴት እሰጥሃለሁ እንዴት ሊል ይችላል? እንዴት ሰውን በሴት ያሞኛል ማለት ነው? ይሄ እኮ በጣም በጣም እኮ ምድራዊ ነገስታት እንኳን ሞራል ያላቸው ምድራዊ ነገስታት እንኳን ሊያደርጉት የሚችሉት ነገር አይደለም። እንደ የሆነ ነገር ካደረክልኝ፣ ከጾምክ፣ ከሰገድክ፣ ሰውን ከገደልክልኝ፣ ክርስቲያንን እንደዚህ ካረክልኝ ወይም ደግሞ እንደዚህ ካረክልኝ እኔ በሰማይ ቤት ሴት አቀርብልሃለሁ የምትፈልገውን። እንደዚህ አይነት መቀመጫ ያላት፣ እንደዚህ አይነት ጡት ያላት፣ ስሜቷ የማይበርድ ውሃ እንደጠማት ግመል ወንድ ስታይ የምትቅበዘበዝ ሴት እሰጥሃለሁ። ያንተን ደግሞ እንትንህን አቆም፣ ለዘላለም አቆምልሃለሁ፣ የፍየል ቀንድ እንዳረግልሃለሁ ምናምን እያለ ተስፋ የሚገባ አምላክ ቅዱስ አምላክ አለ። እንደዚህ አይነት አምላክ ስጋችንም ነው እንዳለ ሰማይ ቤት የሚሄደው ማለት ነው። ያ እንደዛ ነው። በእርግጥ እንደዛ ብለው ያምናሉ። እኛም በእርግጥ ስጋችን ይነሳል። ግን ያ ስጋ ሊረክስ አይደለም የሚነሳው፣ በከበረ ስጋ እንነሳለን ነው የሚለው ቅዱስ ጳውሎስ። ያ የሚበሰብሰው የማይበሰብሰው ሊለብስ፣ ያ የሚሞተው የማይሞተውን ሊለብስ፣ የኃጢአት የረገሰበት ጽድቅ ሊለብስ ነው። ክርስቶስን ለብሰን ነው የምንነሳው ማለት ነው። አሁን እነሱ ጋር አሁን ኢሳ የሚባለው እንግዲህ 2000 ዓመት ሙሉ በሰማይ ላይ ያለው ወሲብ ያደርጋል። ያለ ወሲብ ተስፋ የላችሁም?
ተስፋችሁ ሁሉ ወሲብ ብቻ? እውነት ለመናገር ይህ አምላክ ነው ብላችሁ ተስፋ ታደርጋላችሁ? ይሄ ጻድቅ አምላክ ነው? ሴጣን እንኳን እንደዚህ ያስባል ብዬ እኔ ለማሰብ ይከብደኛል እውነት ለመናገር። እና ተስፋ እንዴት ነው አምላክ ተስፋ ሴት ተስፋ የሚያደርግለት? ሴት ፈጥሮ ደግሞ እኮ የሚገርመው ነገር እኮ አዲስ ፍጥረታት ፈጥሮ እኮ ለወንዶች ስሜት የሚጨነቅ አምላክ ይሄን ካደረጋችሁልኝ ሰውም ጅን የሚያልነካቸውም አዲስ ፍጥረታት ሆረ አይኖች የሚባሉ ፈጥሬ ጡታቸው እንደዚህ ዳሌያቸው እንደዚህ ሰውነታቸው እንደዚህ ምናምን እያለ ምድር ላይ ምድርና ኬልዳማ አደረጋት። ለዛ ሲሉ ሙስሊሞች የማይከፍሉት መስዋዕትነት የለም። ለዛ ሲሉ የሰው ደም ለማፍሰስ ወደ ኋላ አይሉ። ለዛ ሲሉ የማይሰሩት ነገር የለም። ይሄ ምድራዊ አስተሳሰብ ነው። ከአምላክ ሳይሆን ከሰውም አይደለም ሞራል ከሌለው ሰው እና በዚህ ተስፋ ውስጥ ተጠምዳችሁ ያላችሁ ሙስሊሞች ካላችሁ እባካችሁ ከዚህ ሀሳብ ውስጥ ውጡ። እውነት ለመናገር ይሄ ነገር ተው። የለም በሴት የሚፈትን አምላክ አይደለም። እሺ ወንድሜ የሆነ ነገር ደርሶኛል እንትን እላለሁ። በሴት የሚፈትን አምላክ አይደለም። በሴት የሚያባብልህ አምላክ አይደለም። እንዴት ሀውካም እኔ እንኳን ለልጄ እኮ እንደዛ አላደርግም። ልጄን እኮ እንደዚህ ካደረግ እኮ ሚስት አቀርብልሃለሁ አልለውም እኮ። ይሄ እኮ ነውር ነው። እውነት ለመናገር ልጄ ሆይ በርትተህ ስራ፣ መልካም ሰው ሁን፣ አገርን እንትን በል ምንድነው አገርን አገልግል፣ ለሰዎችም የምታገለግል ጥሩ ሰው ሁን ነው እንጂ የምለው ልጄ ሆይ በርትተህ ከሰራ እንደዚህ ጥሩ ኮንክ ሰክሰስፉል ኮንክ ቃሌን እንትን ካልክ ሴቶች አቀርብልሃለሁ ካልኩ ወደ ምንድነው ወደ ገደል ነው የምከተው ማለት ነው። በሰው ዘንድ እንኳን የተጠላ ሐሳብ ነው። ከሰው ሞራል በታች እንዴት አምላክ ይሆናል? ይሄ ከሞራል አንፃር እንኳን ምን ይሆናል? ስለዚህ መሐመድን ተስፋ አድርጋችሁ አላህን ተስፋ አድርጋችሁ የዘላለም ሕይወት ጉዳይ ከሴት ጋር ያለ ነገር ነው ብላችሁ ተስፋ ያደርጋችሁ ካላችሁ አሁንም ልንገራችሁ፣ ተስፋችሁን ቁረጡ። በአምላክ ዘንድ ርኩሰት የለም። በቅዱስ አምላክ ዘንድ በእንደዚህ አይነት አስተሳሰብ አትኖሩ። የምታደርጉት ምድር ላይ እንኳን እኮ ትጸየፉታላችሁ። ራሳችሁ ባመጣችሁት ህግ እንኳን 4 ነው፣ ከ4 በላይ እኮ መጥፎ ነው ብላችሁ ነው። እሺ ላስገባችሁ። ሬድቲም ይቅርታ አላየሁትም ነበር። ሬድቲም አሁን ያየሁት ማማዬ ትመለስ። አያስገባም። ልትጥለን ነው በቃ እቺ ልጅ ልዘረግፈን ነው እንግዲህ 340 ሰው እያለ ማማዬን እስቲ በውስጥ ደውሉላት ቴሌግራም ላይ ምናምን